እቺን ስዕል ታቋታላችሁ እዚህ ጋር ከጉንጯ ደም ጠብ 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 የሚል ስዕል ትዝ ይላችኋል ስዕል አለች በዩቲዩብ እንትን ጉግልን ብታደርጉ ከጉንጯ ምስቲ የሚያስታውስ ይሄን ስዕል ያየ እስቲ እጁን ያውጣ ያሳየ አንድ ሁለት ብቻ አራ በደንብ ከጉንጯ ደም ጠብ ጠብ ሲል እቺ አሁን የግሪክ ያለች ስዕል ናት በስዕል በሚጠፋበት ዘመን የሉቃስ የሳላት ስዕል ነው የምትባለው አንድ ሴት ቤት የነበረች ስዕል ናትና ማህቶቱ ያበላሽ እንትተከባክ እና እሷ ቤት የመቤታችን ስዕል መኖሩን ሲያውቁ ገቡና ከወታደሮቹ አንዱ ስዕሏን እዚህ ላይ ሲወጋት በተአምር ደም ታየ ደንግጠው ወጡ መቤታችንም ስዕሌን ባህር ውስጥ ጨምሬው አለቻት ባህር ውስጥ ጨመረቻት ተንሳፋ አይቬሮን ገዳም ሄደችው እና ብርሃን ሲወርድ ያሉ መናንያኑ ምንድነው ይላሉ መጨረሻ የመቤታችን ስዕል መሆኗን ያውቃሉ ግን ሊይዟት ሲሉ ትርቃለች ሱባኤ ሲገቡ የኔን ስዕል መጀመሪያ የሚይዘው በጣም ትሁት የሆነ አገልጋይ የሚንቁት ነበር አባ ገብርኤል ነው ትላቸዋለች ከዛ ለሱም በራእይ ትገለጥና አትፍራ ትለዋለች ሲሄድ ስዕሏ ወደሱ ተጠጋች ይዟት ገባ መንበሩ ላይ አስቀመጧት በነጋታው በር ላይ ያገኙት ምንድነው ብለው መለሷት እንደገና በሩ ላይ እና እኔ ነኝ የምጠብቃችሁ እንጂ እናንተ እኔን አትጠብቁም አለቻቸውና የበር ጠባቂ ትባላለች ሁሌ በራቸው ላይ ምዕራቡ ዓለም ብትሄዱ ያደርጓታል ከሌባ ከምን ካደጋ ተጠብቃለች ብለውና ይሄን ታሪክ ያስቀምጣል ነው መጨረሻ ይሄን ጨረስኩኝ እቺን ተናግሬያችሁ ሰዓቴም አልቋል